እኔ የእስልምና እምነት ተከታይ አይደለሁም፣ የኦርቶዶክስ እምነት ተከታይ ነኝ። በዚህ ጉባኤ እንድገኝ ስለጋብዛችሁኝም በጣም አመሰግናለሁ። የሜንስትሪሙ ትርክት የክርስቲያን መንግስት ታሪክ፣ ኢትዮጵያ ክርስቲያን እየተባለ በብዙ ነገር ተገልጿል። እኔ አንድ ኦርቶዶክስ እምነት ተከታይ ነኝ። ቤዚካሊ ፋሚሊ ከደቡብና ከአማራ ቅልቅል ናቸው። ኢትዮጵያን ብዙውን ዞር ያለው ቤዚካሊ ደቡብ ኦሮሚያና አማራ ክልል ኖር ያለው ሰርቻለሁ። ህዝቡን በመጠኑ እረዳለሁ። ቤተክርስቲያን ውስጥም በዝርዝር አገልግያለሁ። በክህነት ደረጃ ጭምር አገልግያለሁ እና አሁን አምጬ ወጥቻለሁ። አምጬ የወጣሁበት ምክንያት ይሄው ነው፣ ሌላ የለውም። ጀስት እውነቱ ቤተክርስቲያን ውስጥ ያለው ነገር ጥያቄ ስላለኝ ማለት ነው። ጥያቄ አለኝ ብዬ ስወጣ መጀመሪያ ጥያቄውን የውስጥ ላይ ዳያሎግ የማድረግ ነበረ ሙከራዬ ከሚመለከታቸው ጋር። ዳያሎጉን ግን ቀጥታ እንደ ክህደት ወይም እንደሌላ የመቁጠር ዝንባሌ ስለነበረ ውስጥ ሆኜ መስራትም መነጋገርም ያልቻልኩት ፋይናሊ ምንድነው ለቤተክርስቲያንም አልጠቀማትም። ይሄ ሜንስትሪም የሚባለው ግራንድ ናሬሽን የሚባለው ኢትዮጵያ እንዲህ ነች፣ ታላቅ ነች፣ ወዘተ 3000 ዓመት ተብሎ የሚተረከው የክርስቲያን መንግስት የሚባለው ለኦርቶዶክስ ቤተክርስቲያን አልጠቀማት። በደንብ ከገመገማችሁ ታውቁታላችሁ። ቤተክርስቲያን ጭምር እየጎዳ ያለ የተሳሳተ ትርክት ነው። ቤተክርስቲያን የጠበበችው፣ ቤተክርስቲያን ዛሬ ያለው ችግር ውስጥ የገባችው በዚህ ትርክት ምክንያት ነው። ኦርቶዶክስ የአማራ ነች፣ ኦርቶዶክስ የነገስታት ምናምን ተብላ ፖለቲሳይዝድ ሆነች። ይህም ደግሞ ከሮም ቸርች ጋር ታውቁታላችሁ። ሮም ፖለቲካል ተሳትፏ ትልቅ ነው። ከዛ ጋር ተያይዞ ሮም ውድቀቷም ከዚህ ጋር የተያዘ ነው ተብሎ ታውቁታላችሁ የሚተረከው እና አሁን ይሄንን ፐርስፔክቲቭ እንድታዩት ፈለግኩኝ። መድረክ አቅራቢዎችም እዚህም ተማሪዎች ወደፊት እንደው ኦርቶዶክስ ቸርች የዛ ታሪክ ባለቤት አድርጋችሁ አትቁጠሩት። ተራኪዎቹ ናቸው እንድንቆጥር የፈለጉት። ጸሐፊዎቹ እነ ስርግው ወይም ምንላቸው ምናልባት መስፍን ወልደ ማርያም እዚህ ጋር ጥሩ አቅጣጫ ሰጥተዋል። መስፍንም መታሰብ አለባቸው። በላጵሶ መንገድ መስፍንም መታየት ያለባቸው ይመስለኛል። ትርክቱ ትክክል ነው ወይ ብለው መክሸፍ እንደ ኢትዮጵያ ታሪክ ብለው ያቀረቡት እኮ ኢንክሉሲቭ አይደለም። ኢንክሉሲቭ ላለመሆን ሆን ተብሎ ተሰርቷል። የመስፍን አቀራረብ ኢንክሉሲቭነት ዝም ብሎ ቅድም አይ ቲንክ ሁሴን ይመስለኛል ያቀረበበት ነገር ሄጂሞኒ ሆን ተብሎ ለሆነ ፕሮጀክት የተሰራ ነው። ያ ፕሮጀክት የኢትዮጵያ ፕሮጀክት አይደለም። ይህንን አሁን ማስረዳት ጊዜ ወስድብኛል፣ ይቅርና ግን ለኢትዮጵያ ተብሎ የተሰራ አይደለም። ቤዚካሊ ክብረ ነገስቱ ደራሲ ወሊስ በጅ እንዳለው ሞር አይሁድ ነክ ሶርስ ያለው የአይሁድ ኢንተረስት ያለው ሰው የጻፈው የሚኒስትሪም ናሬሽን ነው። ስለዚህ የኦርቶዶክስ ኢሹ አይደለም፣ የኦርቶዶክስ ፕሮጀክት አይደለም። ኦርቶዶክስን እዛ ውስጥ ጠልፈዋታል፣ እዛ ውስጥ አኮስምነዋታል፣ እዛ ውስጥ ፖለቲሳይዝ አድርገው የመንፈሳዊ ወይም የሃይማኖት ስራውን ትተው ወደ ፖለቲካ ስራ አስገብተዋታል። እና ይሄንን እኛም አልተግባባንም። በዚህ ጉዳይ የምንነጋገር የኦርቶዶክስ ተከታዮች ይሄን አንደርስታንድ አድርጋችሁ ስለ ሙስሊም ስትሰሩ፣ ስለ አረብኛ ምንጮች ስትሰሩ አትፍሩት። ኦርቶዶክስ ውስጥም ገብታችሁ የሆነ ስፕሊቶች አሉ፣ ስንጥቃቶች አሉ፣ መለየት ያለባችሁ። ቶታሊ የኢትዮጵያን ናሬሽን የሚቀበለው የኦርቶዶክስ ብዙ አይደለም። ለዛ ነው የትግራይ ለብቻው የሚገነጠለው፣ የኦሮሚያ ለብቻው ኦርቶዶክስ ሲኖዶስ እያለ ክፍፍል የመጣው ናሬሽኑ ስላላግባባን ነው። ገና ይቀጥላል። እኔ እንዳንድ ኦርቶዶክስ ምነግራችሁ ይሄ ኦርቶዶክስ ውስጥ የተፈጠረው ልዩነት ገና ነው። በመቻቻል በመጋባባት ነው ያለ እንጂ አሁን ያንን ሜንስትሪም ናሬሽን እንቀጥል የሚሉ ካሉ አሁንም ይቀጥል እንዲፈልግ የሚሰሩ አካላት ካሉ ኦርቶዶክስ ውስጥ ያለው መከፋፈል ገና ስለሚቀጥል ይሄንን ተረዱት ለማለት ፈልጌ ነው። ተረዱት እና በደንብ በድፍረት ማንም እንግዳ የለም ኢትዮጵያ ውስጥ ማንም ዲስኦን የሚደረግ በሆነ ሰው የሚሰጠው ማንነት የለም። ሁሉም ሰው የኢትዮጵያ ባለቤት ነው። ትንንሽ ነገርም ፖዚቲቭሊ ስንጽፍ አልነጃሺ ኢትዮጵያ ውስጥ በእስልምና ንጉስ የነበረ ሰው ብሎ መናገር ምንድን ነው የሚያጋጨን ብለን ስንናገር በጣም እንግዳ ይሆንባቸዋል። ያ እንግዳም የሆነው በደንብ ስላልተጻፈ ነው። የሬዚስታንስ ጽሁፍ አፕሮች አለ። ሬዚስታንሱን ተውትና ኦነር ሁኑ። እኔ እዚህ ላይ የምትጽፉ ሰዎች አይ ዶንት ኖ ቃላቱ ትንሽ ላይመቻችሁ ይሁን አላቅም። እንደ ኦነር የኔ ኢትዮጵያ ብላችሁ ሙሉን የግራኝ አህመድ የኔ ኢትዮጵያ ግራኝ አህመድ ንጉሰ ነገስት ዘኢትዮጵያ ብላችሁ ነው መጽሐፍ። እኔም እንደዛ ሞክሬያለሁ። ትንሽ ግራኝ አህመድ ወይም ኢማም አህመድ ኢትዮጵያ ንጉሰ ነገስት ከዚህ ዘመን እስከዚህ ዘመን ብለን መጽሐፍ አለብን። ኢማም አህመድ ሙስሊም ስለሆነ አይደለም፣ የኢትዮጵያ ሰው ስለሆነ ነው ያን መጽሐፍ ያለብን እና በዚህ መንገድ ኦነር ሆናችሁ መጽሐፍን በተለይ ታሪክ ላይ የምትጽፉ ታሪክ ላይ የምታጠኑ ሰዎች የኦነር ፐርስፔክቲቭ ይዛችሁ ብትሰሩ ጥሩ ነው የሚለው። አመሰግናለሁ። ወገኖች ኢትዮጵያውያን ሰላም ብያለሁኝ። ይህን ግለሰብ ስታዳምጡ ምን እንደተሰማችሁ ይገባኛል። እርግጥ ነው የዘመኑ ወጣቶች ሊሸወዱ ይችላሉ። የዘመኑ ብቻ ሳይሆን በእኛ ዘመን የነበሩ የኢትዮጵያን ታሪክ ወይም ደግሞ ያልተማሩ ሰዎች በአጠቃላይ ሀገራቸው ኢትዮጵያን የማያውቁ ግለሰቦች በእኛም ዘመን ነበሩ፣ ብዙ አሁንም አሉ። በእኛ ዘመን የነበሩ ሆነው የኢትዮጵያን ታሪክ የማያውቁ አንደኛ
ትግራይ ውስጥ የተሰገሰጉት ወያኔዎች። ይህን ስላችሁ እኮ ወገኖች ፕሮፌሰር ዶክተር የሚባሉ ኦሮሞዎች አሉ አይደል? መንገደኛ ሁሉ ኦሮሞ ብቻ አይደለም፣ በአማራው በሁሉም ብሔረሰብ አሉ። አሁን የዘመኑ ዶክተር ምናምን ሕዝቅያስ ገቢሳን ካያችሁ ፕሮፌሰር ነው፣ ፖለቲካል ሳይንስ የተማረ ነው። የኢትዮጵያ ሀገሩን ታሪክ አያውቅም። ምሳሌ ነው የምሰጣችሁ። ጀዋር መሐመድ በቅርቡ ንስሐ ሲገባ ሰምቼዋለሁ። የኢትዮጵያን ታሪክ አያውቅም። የአካዳሚክስ ትምህርት እውቀት፣ የፖለቲካል ሳይንስ እውቀትና የሀገርን ታሪክ አለማወቅ ወይም ደግሞ በኢንፌሪዮሪቲ ኮምፕሌክስ በጥልቅ በሆነ በበታችን ስሜት የምትሰቃይ ከሆነ የተወለድክባት ኢትዮጵያ ሀገርህን አትወድም ማለት ነው። ይህ ግለሰብ ከሰማችሁት ካህን ነበርኩ ይላል። ብዙ ነገር ነበርኩ የሚለው ነገር አለው። እንግዲህ በቅርብ የምታውቁት ሰዎች ምስክርነታችሁን እንሻለን። ካነጋገሩ እንዳየሁት ግን ይሄ ሰውዬ አንድ የሆነ ፕላን አለው። የራሱ የሆነ ሃይማኖት የለውም። ኢትዮጵያዊነት ውስጡ የለም። በቁሙ ሞቷል። ወገኖች የኢትዮጵያን ታሪክ እኮ መጽሐፍ ቅዱስ ራሱ በቂ ነው። አረቦች የኢትዮጵያን ታሪክ የአረብ ምሁራን እስልምና ኢትዮጵያ ባትኖር ኖሮ እስልምና የሚባለው ሃይማኖት ራሱ አይኖርም ነበር። የኢትዮጵያ መምህር ነው እስልምና እስካሁን ኤግዚስት ሊያደርግ የቻለው። ሃይማኖቱን የፈጠረው መሐመድ ሂዱ የክርስቲያን ሀገር አለ ህይወታችሁ ምንም አያደርጋችሁም ስላላቸው ኢትዮጵያ ውስጥ መጡ የመጀመሪያዎቹ የሳውዲ አረቢያ እስላሞች። 14 ዓመት ኢትዮጵያ ውስጥ ተቀምጠው የተመለሱት። ሲመጡ ግን ንጉሠ ነገሥት ነጋሽ ማስጠንቀቂያ ሰጥተዋቸዋል። ኢትዮጵያ በዛን ወቅት የክርስቲያን ደሴት ናት። ኦኬ፣ ይህንን ሀቅ የሚክዱ የኢትዮጵያ ሙስሊም ኢማሞች አሉ። አረቦቹ ግን በእንግሊዝኛ ቋንቋ እኔ ብዙ ጊዜ ዲስፕላይ አድርጌያለሁኝ። በእንግሊዝኛ ቋንቋ የተናገሩትን ታሪክን ያልበረዙ አሉ፣ ይበረዙም አሉ። እፎይ የሚባል ግለሰብ አሁን ብዙ ነገር ውስጡ ገብቶ እያነበበ እያጋለጠ ነው። እዚህ ለንደን ከተማ ውስጥ ስፒከርስ ኮርነር የእስልምና ውስጠ ሚስጥር ሲጋለጥ የሚናደዱ ብዙ ሰዎችን እያየን ነው። በክርስቲያኑ ክፍል ከሄዳችሁ ግን ክርክር ነው ያለው። ክርክሩ የመጽሐፍ ቅዱስ እያንዳንዱን የጥቅስ አፈታት ትርጓሜ ላይ ነው ጸቡ እንጂ ይሄ ጂሃድ ምናምን ይሄ ቴሮሪዝም ሽብር ናቲንግ የለም። ክርስትና ፒስ ናት። በክርክር በመማማር ነው የምታምነው፣ በቫዮለንስ አይደለም። እነሱ በቃ ኢቨን የራሳቸውን ቁርአኑን ራሱ ውስጡን አያውቁትም። ሲጠየቁ ሁሉ እስኪ የቱ ጋር ነው ብሎ ይጠይቃሉ። የቱ ጋር ነው እንደዛ የሚለው? ክርስትና ጋር ያ የለም። ይሄ ግለሰብ ሃይማኖት የለውም። የኦርቶዶክስ ካህን ነበርኩ ምናምን ሁሉ እያለ ያምታታል። ይሄ ግለሰብ ማለት በቁሙ እንግዲህ የሆነ ተልእኮ አለው። ተዋህዶ ኦርቶዶክስ ቤተክርስቲያንን ለማጥፋት ከፍተኛ የሆነ ሴራ የሚሰራው አሁን ባለው በአብይ አህመድ የሚመራው ውንብድና ተግባር ነው። መንግስት እንዳትሉ ጎበዝ፣ መንግስት የለም ኢትዮጵያ ውስጥ ከ1983 ዓ ም ወዲህ መንግስት የላትም ኢትዮጵያ። መንግስት ማለት በሚመራው ሀገሩን የሚያስቀድም ማለት ነው። ልክ ዶናልድ ትራምፕን ካያችኋቸው ሀገራቸውን ይወዳሉ። ስለሚወዱ ነው። ስደተኛ የሚያስጡት እኮ መሯቸው ነው። ወንጀሉ ምኑም በዛ። ስደት ተሰዶ እኮ የወያኔ ደጋፊ አለ። የኛም ህዝብ አሁን አንድ ቪዲዮ እያየው ነበር። ከኖርዌይ እየተባረረ ነው የሚናገረው ስለመባረሩ። ወገኖች ሀገራችሁ ውስጥ እኛ እኮ እኔ ሀገሬ እኮ ለችግር ደርሶብኝ የወጣሁት በእያንዳንዱ የኢትዮጵያ ንግድ መርከብ 6 ወያኔ ተመድቦ እኔ አሁን የመጨረሻ ጊዜን ወደ ብመለስ ወይ እስር ቤት ነኝ ወይ የሆነ ቦታ ነኝ። ከወያኔዎች ጋር ጸብ ነበረብኝ። ጸቡ ደግሞ ምንድን ነው? በቃ ነፃነታችንን ያሳጡን። በገዛ ሀገራችን ንብረት በምንሰራበት መርከብ ላይ
በጣም በጣም ብዙ በደል ነበር። ኢቨን ካፕቴኑን ሁሉ ያስፈራራሉ። እንዴት አድርገ ነው ወያኔው እነሱም ተባረሩ። ይሄ ግለሰብ በእነሱ የተፈጠረ የኢትዮጵያ አገር በቀል ጠላት ነው። አገር በቀል ጠላት ወገኖች፣ ቀደም ሲል እንደሰማችሁት ምን አልኩኝ? ኢትዮጵያ የምትባል ሀገር ባትኖር እስልምና ራሱ አይኖርም ያልኩበት ምክንያት አለኝ። አሳይለም ወይም ስደተኝነትን ኢትዮጵያን መረጠላቸው መሐመድ ወደ ኢትዮጵያ እንዲመጡ። ኢትዮጵያ ሕይወታቸውን ነው ተመለሱ። ሲመለሱ ግን የኢትዮጵያ ቀንደኛ ጠላት ሆኖ ነው የተገኙት። የክርስቲያኖች ጠላት ሆኖ ነው የተገኙት። ለሰርድ ክሩሴድ ዋር ታሪክ 7ኛ ክፍል ተምረናል። የፈጠራ ታሪክ ነው ልትመስሉም። የመን የኢትዮጵያ ፓርቲ የነበረ ነው። ናጅራን የሚባል ቦታ እነሱ ናጅራን ይሉታል፣ እኛ ናግራን በሚባል ሙስሊሞች የኢትዮጵያን ክርስቲያኖች ጨፍጭፈዋል። ብዙ ነው የተረሸኑት እዛ ቦታ ላይ በሰይፍ የተገደሉት። አሁንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የናግራን ሰማዕታት ቀን ይጸለያል በየዓመቱ። ገባችሁ? እስልምና አይኖርም ነበር ኢትዮጵያ የምትባል ሀገር ባትኖር ኖሩ። ኢትዮጵያ የምትባል ሀገር የጸናችሁ ትርክት ምናምን ይላል ይሄ ግለሰብ። ሰማችሁት እንዴ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች እኮ ያቆየችው ኢትዮጵያን። ጴንጤ ብንሆን ኖሮ እንደ ሌሎቹ አፍሪካውያኖች ምን ነበር የምንሆነው? ቅኝ ተገዢዎች ነው የምንሆነው። ለምን? በጴንጤ ዶክትሪን ውስጥ የሀገር ፍቅር ስሜት የሚባል ነገር የለም። ማርቲን ሉተር የፈጠረው ዶክትሪን ላይ ከሀገር ይልቅ ኢየሱስ ብሎ ማልቀስን፣ ኢየሱስ ሲሉ እንኳን እኮ ጌታ ብሎ ኢየሱስ ጌታ ነው ስለሚጠራጠሩ ኢየሱስ ጌታ ነው ይላሉ በየመንገዱ። እኛ ግን የኢየሱስ ክርስቶስን ጌትነትን ስንጠራው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ብለን ነው የምንጠራው። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጅማሬዋ መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40። እኔ ካህን አይደለሁም፣ ዲያቆን አይደለሁም። እንደ አንድ ተራ ክርስቲያን ግን መሠረታዊውን የኢትዮጵያ ኦርቶዶክስ ተዋሕዶ ክርስትናን እምነት አውቀዋለሁ። ለዛም ነው የሃይማኖት መወላወል የለም። አባታችን ሆይ በሰማይ የምትኖር ስንል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ብለን ነው የምንዘምረው የምንጸልየው። ይሄ ሰውዬ ካህን ነበርኩ ይላል። ካህን የነበረ ሰው እንደዚህ ይላል፣ እንዲህ አይነት ንግግር ይናገራል። ኢትዮጵያ ነፃነቷን ጠብቃ የኖረችው በነገስታቱ ቃለ መሐላ። እያንዳንዱ ነገስታት ወንጀልም ጥፋትም ቢኖርባቸው ኢትዮጵያን እንደ ሀገር ያቆዩት ነገስታቶቻችን ናቸው። እንወዳቸዋለን። ትምህርት ቤት ውስጥ እንዲህ አይነት ትምህርት የሰጧችሁ ከ1983 ዓ ም ወዲህ ከደደቢት የመጣው ወያኔ የሚባልና ኦነግ የሚባል በኢንፌሪዮሪቲ ኮምፕሌክስ የተሰቃየ በበታችነት ስሜት የሚሰቃየው ዘረኛ ቡድን መጥፎ ነገር አስተምሮ እንዲህ አይነት ሰው ፈጥረዋል። ይሄ ብቻ አይደለም። እንደዚህ ይሄ የደራሲዎች ጉባኤ ላይ የሃይማኖት ምናምን ብለው ኦርቶዶክስ ተዋሕዶን ለመነካካት የሚናገሩ ግለሰቦች አሉ። ኢትዮጵያን እንደ ኢትዮጵያዊነት ያቆየችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነች። በሌላ እምነት ውስጥ ያሉ እኮ ቅኝ ተገዝተዋል። እስላሞች በአፍሪካ ውስጥ ቦታቸው ያዋቸው እና ማን ብላቸው ሶማሊያ ተወስዱ ለሶስት ከፋፍለው ነው ደቆሰ ቅኝ የገዟቸው። ለሶስት ቦታ ከፋፍለው ፍሬንች ሶማሌላንድ፣ ብሪቲሽ ሶማሌላንድ፣ ፍሬንች ሶማሌላንድ የተባለው ጅቡቲ ነው። እሱ እንዴት ቅኝ ተገዙ ብትል ታሪካቸውን ጠይቋቸው። አጃጅለው ነዋ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የአባቶችህ ያኖሩትን ድንበር አታፍርስ፣ ጠላት ቢመጣ ማርያምን አልምርህም እያሉ ነው እንደ አፄ ምኒልክ አስተባብረው ያንን ድል ያስገኙት። ከዛም በፊት እነ ራስ አሉላ አባነጋ፣ አሁን ትግራይ ውስጥ ተመልከቱ። ራስ አሉላ አባነጋን የመሰለ የበቀለባት ሀገር ወያኔ የሚባል የማይረባ ፉርሽካ የተግማማ ወንበዴ ቡድን ተፈጥሮ ነበር። የተግማማ ራሱ በለዚህ ላይ እኮ ራሱን ጓደኞቹን
የተግማሙ ይላቸው ነበር። ሶስት ይገም ሆኖ ሌሎቹን ግም ሲል የገማ የተግማማ ያው መጨረሻውን እያያችሁት ነው። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተጠቃች ነው ያለችው። ብዙ መስዋዕትነት አለ። አሁንም ብዙ ሰማዕታት ተቀልተዋል። በአርሲ በተለያዩ ቦታዎች እንሰማለን። አሁን የዓለም ክርስቲያናት ማህበር በዚህ ጉዳይ ላይ ትኩረት እየሰጡ ነው። ክርስቲያኖችን መግደል መቆም እንዳለበት ብዙ እየተባለ ነው። ዋናው ደግሞ የክርስቲያኖቹ ጠላት፣ የኢትዮጵያ ኦርቶዶክስ ጠላት ስልጣን ላይ የተቀመጠው ዋናው አብይ አህመድ ነው። አብይ አህመድ ነው። የእስላሞች ጉባኤ ላይ ምን እንደተናገረ ሰምተነዋል። የኦርቶዶክስ ተዋሕዶን የሚሳደብ ቃል ተናግሯል። አለ ቪዲዮ እና ወገኖች፣ ይሄ ግለሰብ አሁን ሲናገር ደም የሚያፈላ ነው። ሶሻል ሚዲያ ላይ ጸረ ኢትዮጵያ አንድነት የሆነ የሚናገሩ ብዙ ግለሰቦችን ያጋጥሙኛል። ለምንድን ነው ስል በትምህርት ቤት የተሰጣቸው ካሪኩለም የተሰራው ካሪኩለም ኢዝ ቨሪ ዴንጀረስ። የኢትዮጵያን አንድነት የሚፈታተን አደገኛ ሁኔታ ነው ያለው። ተዋሕዶ ቤተክርስቲያን በጣም ተደፍራለች። በቀጥታም በተዘዋዋሪም እየተጠቃች ነው። ይሄ ግለሰብ አሁን የሚያሳስረው ነው። ትክክለኛ የኢትዮጵያ መንግስት ቢኖረን መስፍን ወልደ ማርያምን ያመሰገነበት ነገር ሰምታችሁታል። ፕሮፌሰር መስፍን ወልደ ማርያም እኮ ሂዝኖት የራሳቸው የሆነ ፕሮፌሽን አላቸው። የጂኦግራፊ ሰው ናቸው። የታሪክ ሰው አይደሉም እኮ እሳቸው። እንደውም በአንድ ውስጥ ደንግጠው ኃይለ ሥላሴ በአንድ ወገን ኦሮሞ ናቸው የሚለውን የዓለም ስማቸውን የአፄ ኃይለ ሥላሴን ተፈሪ መኮንን ወልደ ሚካኤል ጉዲሳ እንዴ ለካ ኦሮሞ ናቸው። እስካሁን እንግዲህ ተመልከቱ። ይህ ሰውዬ የአባታችን እኩያ ነው። መስፍን ወልደ ማርያም በቅርቡ ያረፉት ይህን ታሪክ እንኳን አያውቅም። ፕሮፌሰር መስፍን ወልደ ማርያም እኮ የታሪክ ተመራማሪ ወይም የታሪክ አዋቂ አይደለም። ላጲሶ ገልዴቦን ካያችሁ አንድ ግለሰብ ነው። እሱ የጻፈውን አይነት የጻፈ አንድም ኢትዮጵያዊ የለም። ለምን? ዛት ዋዝ ኢንፌሪዮሪቲ ኮምፕሌክስ አጌን ጥልቅ የሆነ የበታችነት ስሜት ያጠቃው በከምባታነቱ። እንግዲህ ወገኖች መናናቅ ድሮም ነበር፣ ወደፊትም ይኖራል። አንዱም ብሔረሰብ ሌላው ብሔረሰብ ይንቀዋል። ከምባታዎች ምን እንደሚባሉ እንደነበር አስታውሳለሁ። ሀዲያዎች ምን እንደሚባሉ ነበር። አማራዎች ራሳቸው እርስ በርስ አሁን በአማራው ህብረተሰብ ቤተ እስራኤሎችን ቡዳ ይባላሉ። ሰሜን ሸዋ ያሉ አማራዎችን ቡዳ ይባሉ ነበር። እንደዚህ ሸማ ምናምን የሚሰሩትን ቅጥቀጣ የሚሰሩትን። ይሄ መናናቅ ድሮም ነበረ፣ ወደፊትም ይኖራል። ይህን የሚያደርጉት ሰዎች ምን አይነት ሰዎች ናቸው? ደንቆሮች ስለሆኑ ነው። መናናቅ ለየብሔረሰቡ ይሄ ብቻ አይደለም። በሀገራት ለአሜሪካኖች ሩሲያኖች መጥፎ ኒክኔም ይሰጣሉ። አሜሪካኖች ብዙ ነገር እየሰማሁ ነው ያደግኩት። አንዱን ሀገር አንዱ ከጠላው ብዙ ነገር ለምሳሌ ሀበሻ የሚለው ቃል ሲጀመር ስድብ መሆኑን አታውቁትም። መጀመሪያ ብዙዎች አሁን ታሪክን ስለማታውቁ ግን እኛ ኢትዮጵያኖች ግን ተቀበል ነው። ሀበሻ ስባል አሁን ምንም አይሰማኝም። ለምን? ከለራችን ነው። ዲቃላ ማለት ነው፣ ወይም ቅልቅል ሚክስ ማለት ነው። አረቦችን ጠይቋቸው ይነግሯቸዋል። ሀበሽ ሀነሽ፣ የመኖች እንደዛ ይላሉ። ሀበሽ ሀነሽ የሚሉት የአረብና የጥቁር ቅልቅሎች ስለሆንን ሀነሽ ማለት ጥባብ ማለት ነው። እንደዚህ ሁሉ ተብለናል። ግን እኔ በአንድ ወቅት እንደዚህ እንባላለን ምናምን ብዬ የመኖች በአንድ ወቅት ተሰደው ነበር እኛ ሀገር። የመን ደቡብ የመን እርስ በርስ ጦርነት ጊዜ አሰብና ምጽዋ ነበር የመጡትና ከባህላቸው የኢትዮጵያ አባቶቻቸው የመን የሆኑ አንድ ከድር የሚባል ልጅ ካስታወሳችሁ አሰብ የነበራቸው የኢትዮጵያ ባህር ኃይል አባላት በጣም ከኛ ጋር ይቀርብ ነበር። ለምንድን ነው ሀበሽ ሀነሽ የሚሉን ስለው እኔንም እዛ ይሉኛል። ኃይለኞች ናቸው ለማለት ነው አለ። ይዳደፋሉ እና ሀበሽ የሚለው ቃል ሚክስ ነው። ግን እኛ ኢትዮጵያኖች ደግሞ ተቀብለነዋል።
ኢትዮጵያን ቅኝ ለመግዛት ደግሞ ሲያስቡ የበርሊን ስምምነት ላይ አንድ ካርታ ሰሩ አውሮፓውያኖች በ1880ዎቹ። ያንን ካርታ ምን ብለው ጠሩት? አቢሲኒያ አሉት። ኦኬ። ያ ካርታ አሁን ወያኔ ተቀብሎ የደቡብ ቀይ ባህርን ለሻዕቢያ አስረክቦ የእነሱን ፕላን ማለት ነው። ያ ካርታ ኢትዮጵያ አሁን ኤርትራ የሚጠቀሙበት ካርታ ኢትዮጵያ የተቀበለችው ካርታ አይደለም። እኛ እኮ ይህንን ዛሬ አይደለም፣ ይህን ስንናገር ገና ወታደሮች እያለ ጀምሮ የምናውቀው ታሪክ ነው። የበርሊን ስምምነት ላይ ሰርተው አቢሲኒያ አሉት። አቢሲኒያ የሚለውን ቃልም የሚጠቀሙ እኔ በበኩሉ ተጠቅሜም አላውቅም። በጣም የሚያስጠላኝ ቃል ነው። ዊ አር ኖት አቢሲኒያንስ ዊ አር ኢትዮጵያንስ። የኢትዮጵያን ታሪክ ለማታውቁ ሰዎች የኢትዮጵያ ግዛት የመን እንደውም ሳውዲ አረቢያ በ1930 የተመሰረተ ነው። የየመን ፓርቲ የነበረ ነው። የመን፣ ሱዳን፣ ሶማሊያ፣ ኬንያ ዛወዘ ፓርት ኦፍ ኢትዮጵያ በጥንቱ ዘመን። የመጨረሻው የመን በኢትዮጵያ ስር በነበረች ጊዜ እስላሞች ከመውረራቸው በፊት አጼ ካሌብ ነበሩ የኢትዮጵያ ንጉሠ ነገሥት። ይህንን ታሪክ አሁን ይሄ ሰው ይሄ ግለሰብ አሁን ትርክት የሚለውን ቃል ራሱ ከየት እንደመጣ አላውቅም። ብዙ ጊዜ በወያኔ ዘመን የአማርኛ ቃላቶች በጠረባ ተመጥተዋል። ታሪክ ብዬ ነው የምናገረው። የኢትዮጵያን ታሪክ የማታውቁ ሰዎች አትቀባጥሩ ባገኛችሁበት። የኢትዮጵያ ስም 43 ጊዜ መጽሐፍ ቅዱስ ላይ አለ። ከኦርቶዶክስ ተዋህዶ ጋር የተያያዘ ነው፣ ወደድክም ጠላህም። ለምን ኢትዮጵያ ቅኝ አልተገዛችም? ክርስትናን ስትቀበል ኢትዮጵያ የኦርቶዶክስ ተዋህዶ ጅማሬ የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 የተጻፈው የመጀመሪያው ክርስቲያን ኢትዮጵያዊ ጃንደረባ ነው ክርስትናን ይዞ ወደ ኢትዮጵያ የመጣው። የኦርቶዶክስ ተዋህዶ ጅማሬ ያኔም ኢትዮጵያ የምትባል ሀገር ነበረች። ካርታዋ ግን በጣም ሰፊ የነበረች ሀገር ናት። ይሁን አጼ ዳዊት ዋና ከተማቸው ሱዳን ውስጥ ነበር። የቤተ ክርስቲያን ታሪክ በኢትዮጵያ የሚለው መጽሐፍ እስላሞች የምትሆኑ አንብቡት። እዛ ላይ በግድ ክርስትናን ተቀበሉ አይደለም የሚለው። የቤተ ክርስቲያን ታሪክ በኢትዮጵያ የሚለው መጽሐፍ ሙስሊም ምሁራኖች አንብቡት። የኢትዮጵያ ታሪክ የያዘ ነው። ለምን? የኢትዮጵያ ታሪክ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጋር የተያያዘ ነው። ክርስትና ወደ ኢትዮጵያ ከመግባቱ በፊት ኢትዮጵያ ምን አይነት ሃይማኖት ነበር የምትቀበለው ወይም የምታመልከው? እርግጥ ነው ወደ ደቡብ ሱዳን፣ ኬንያ ምናልባት ፓጋኒዝም ሊሆን ይችላል፣ አላውቅም። ግን ዋናው ከንግሥተ ሳባ ጀምሮ የነበረው ኢትዮጵያ ውስጥ ክርስትና እስከገባ ጊዜ ድረስ የአይሁድ ሃይማኖት ነበር ኢትዮጵያ የምትከተለው። እነዚያውን ወደ እስራኤል ሄዱት ቤተ እስራኤሎች ብቻ ሳይሆኑ ሁሉም ኢትዮጵያዊ በዛን ጊዜ ለንግሥት ሳባ የሚገብረው የአይሁድ ሃይማኖት ተከታይ ነበረ ነው። ለዚህ ምስክር መጽሐፍ ቅዱስ ነው። እና አቢሜሌክ የኢትዮጵያ ካህናት ናቸው፣ የአይሁድ ካህናት፣ የአይሁድ እምነት ክርስትና ከመምጣቱ በፊት። እስልምና በኋላ ነው የመጣው። እንግዲህ እስልምና የቅርብ ጊዜ ነው ስታወዳድሩት። እና የኢትዮጵያ ታሪክ ወደድክም ጠላህም፣ አንተ ሰውዬ እዚህ ላይ የቀባጠርከው ሰውዬ ወደድክም ጠላህም፣ ተቀበልክም አልተቀበልክም ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጋር የተያያዘ ነው። እያንዳንዱ ነገሥታት ከአጼ ኃይለሥላሴ ጀምሮ ወደኋላ ብትቆጥሩ 250 ምናምን ናቸው በአጠቃላይ እስከ ንግሥተ ሳባ። ይህንን ስም ዝርዝር ሪቻርድ ፓንክረስት አሰባስበው በአንድ በዛፍ ግንድ አድርገው አስቀምጠውታል። በኢትዮጵያ ታሪክ የኢትዮጵያ መሪ የነበሩ ይሁን ከሞ አንበሳ ነገድ ውጭ የነበሩት የእነ አፄ ላሊበላ ሁሉ ታሪክ አለበት እዛ ላይ። ምክንያቱም ሞ አንበሳ ነገድ የተቋረጠበት ጊዜ ነበር፣ እንደገና የነገሱበት ዘመን ነበር።
የኢትዮጵያ እንደዛም ሆኖ ኢትዮጵያን አንድ አድርጋ ያኖረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ወደድክም ጠላህም ዓለም የሚያውቀው ታሪክ ነው። ማንደግ እዚህ ላለው ሰውዬ እንደው እባካችሁ ንገሩልኝ እና የትኛው እስላም ነው የኢትዮጵያን አንድነት ለማስከበር ጥረት አደረገ? ጥቂቶች አሉ። እነ ደጃዝማች ዑመር ሰመተር፣ እነ ፊት አውራሪ አመዴ ጥቂት ናቸው። እነሱም ቢሆኑ ይመሩ የነበሩት ከላይ ባሉት የኦርቶዶክስ ክርስቲያን አማኞች በነገስታቱ። ሌላ አፍሪካውያን ተመልከቱ። በጴንጤ ነው እንደውም ያደነዘዟቸው። የጴንጤ ዶክትሪን አፍዛ ደንግዝ፣ ጸሎቱ ማልቀስ ነው፣ መንቀጥቀጥ ነው። አይታቸዋል። እነሱ መንፈስ ቅዱስ ይሉታል። በፍጹም እንዲያነ መንፈስ ቅዱስ የለም። መንፈስ ቅዱስ የወረደባቸው ሰዎች በሰላም ነው የሚናገሩት። አይንቀጠቀጡም፣ አያለቅሱም። መንፈሳቸውን ታያዩታላቸው። እኔ ብዙ ጊዜ አይቻለሁ በኦርቶዶክስ ተዋሕዶ ቤተክርስቲያን። ራሱ እዛ ቦታ ላይ የሆነ ስሜት ይሰማናል። እኔ መንፈስ ቅዱስ ወረደብኝ ማለት አይደለም ወገኖች። እኔ ተራ ኃጢአተኛ ሰው ነኝ። ግን በየቀኑ አባታችን ነው ይላለሁ፣ ጸሎት ጸልያለሁ። እግዚአብሔር ይኸው እየጠበቀኝ ነው ያለሁት። ሀገሬን ግን ብዙ ፈተና በዝቶባታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ሀገር ያቆየችው። የትኛው ሙስሊም ነው እስቲ ወይም የትኛው ጴንጤ ነው ስለ ሀገር ፍቅር እንደው ምን አድርገዋል ብላችሁ እስቲ ተናገሩ። አፄ ምኒልክ ደቡቡን ሲያስገብሩ እና እንግዲህ እሳቸው አሉ በዛ በኩል የዘመቱት እነ ራስ ጎበና ናቸው። አብዛኛው ሃይማኖት የለውም። ሲያዩ በጣም ተገረሙና እነዛ ሚስዮኖች ሲመጡ ወደዚህ ፍቀዱላቸው ተባለ። አሁን አታዩም? ከምባታ፣ ሀዲያ ጴንጤዎች ናቸው። ይሄ የአፄ ምኒልክ ውለታ መሆኑን እንኳን አያውቁትም። ጴንጤ እንዲሆኑ አደረጓቸው። ምክንያቱም ሃይማኖት አልነበረም፣ ፓጋኒዝም ነው። የሚገርማችሁ ግን ከዛ አልፎ ጋሞ ጎፋ እና አቡነ ተክለ ሃይማኖት ዶርዜዎችን ወይም ጋሞ አሁን የሚባሉትን የኦርቶዶክስ ክርስትና እምነት አስተምረው ጥሩ ክርስቲያኖች ናቸው። የጋሞ ተወላጆች ክስታኔዎች፣ ጉራጌዎች በጣም በጣም ጥሩ ክርስቲያኖች ናቸው። ታሪካቸውን ብዙ አንብቤያለሁ እኔ። ግራኝ አህመድ ታቦት ሊያቃጥል ሲያሸብር ታቦት ያቆዩ ጀግና ክርስቲያኖች ናቸው የጉራጌ ክስታኔዎች። ይህን ታሪክ ሁሉ እናውቃለን እኛ። ግራኝ አህመድ ቴሮሪስት ነው። ሂ ዋዝ ቴሮሪስት። ዛሬ እና አብይ አህመድ ቴሮሪስቶችን እንደ መልካም ታሪክ ለኢትዮጵያ ሕዝብ እያቀረቡ ነው ያሉት። who was one of the terrorists? ዋቆ ጉቱ ሶማሊያን ብሬን ወሽድ የነበረ ዋቆ ጉቱ ዛሬ ሐውልት ተሰርቶለታል። ይህን ነገር የዓለም መንግስታት እንዲያውቁ ማድረግ መቻል አለብን። ኢትዮጵያ ውስጥ ያለው የአብይ አህመድ አመራር ከሶማሊያው አልሸባብ ጋር አንድ አይነት ነው። በሚስቱ የጴንጤ ሽፋን ያምታታል። እሱ ግን የኢትዮጵያን ታሪክ በሙስሊሞች ታሪክ እንትን ለማድረግ ከፍተኛ ጥረት እየተደረገ ነው። ዋቆ ጉቱ፣ ግራኝ አህመድ ደግሞ በኦቶማን ተርኪዎች እየተመሩ ጥንት ቴሮሪስቶች ናቸው። ኦል ኦፍ ዘም ቴሮሪስትስ። ግራኝ አህመድ ዛሬ እሱም ሐውልት ተሰርቶለት አንቱ እያሉ ያቀርቡታል ታሪኩ። እኔ በልጅነቴ የኢትዮጵያ ሙስሊሞች እስከማቅ ድረስ እንዲህ አይነት የአረቦች አባዜ አልነበረባቸው። እኔ ቤተ ክርስቲያን ሲሄድ እነሱም ሞስኪ ወደ መስጊዳቸው ይሄዳሉ፣ የራሳቸውን ጸሎት ያደርጋሉ። ጸብ የለብንም፣ ትችት የለም፣ ምን የለም። አሁን ግን በዓለም ላይ ይሄ አሸባሪነት ስለናረ የግድ ራሳችንን መከላከል አለብን። ኢትዮጵያ ሀገሬ አሁን ያለችው አብይ አህመድ የሚባል ሰውዬ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን አታክ እያደረገ ነው።
ማስተር ማይንድ ማለት ነው አብይ አህመድ ሂዝ ቴሮሪስት። የእስላሞች ጉባኤ ላይ ምን ሲናገር እንደነበረ ሰምተነዋል። እና ማነክ ለአንዴና ለመጨረሻ ልንገርህ አንተም ለመሰሎችህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት ኢትዮጵያን እንደ ሀገር ያቆየችው። ትርክት አይደለም፣ እውነተኛ ታሪክ ነው ይሄ። ዓለም ሁሉ የሚያውቀው ነው። ዓለም ብቻ አይደለም፣ ሙስሊሞች፣ የኢትዮጵያ ሙስሊሞች ራሳቸው ይሄን ታሪክ ያውቁታል። እስቲ የትኛው የሙስሊም ኢማም ነው እባካችሁ ኢትዮጵያ እየተወረረች ነውና ተነስ ታጠቅ ዝመት ያለ በታሪክ አለ? ጥያቄ ነው። እስቲ መልስ ስጡኝ። የለም፣ አንድ የለም። ወሎ ውስጥ አንድ እድሜ ጠገብ ሲጠየቁ አስታውሳለሁኝ። የአድዋ ዘመቻ ንጉሴ አክሊሉ ጋዜጠኛ አሁንም በሕይወት አለ። የአድዋ ዘመቻ ዘምተዋል እንዴ ብሎ ሲጠይቃቸው ለምንድን ነው ዘምተዋሉ? በደርግ ጊዜ 100 ምናምን ዓመት በአድዋ ጦርነት ጊዜ የ21 ዓመት ዕድሜ የነበራቸው 20 ምናምን ለምንድን ነው ዘምተው? በነገስታቱ ላይ ቂም አላቸው። ለምን? የአፄ ዮሐንስ ጥፋት የአፄ ምኒልክ ጥፋት ሊሆን አይችልም። አፄ ዮሐንስ ብዙ ሙስሊሞችን ገለዋል። ወሎ ውስጥ ቦሩ ሜዳ የሚባል ቦታ ላይ ያ ልክ አይደለም። ምክንያቱም ቤተ ክርስቲያን በመግደል አይደለም የምታስተምረው፣ ወንጌልን በማስተማር ነው። ባለማወቅ የተደረገ ነው። አፄ ምኒልክ ግን ሃይማኖት የግል ነው፣ ሀገር የጋራ ነው ብሎ ነው ያስተዳደሩት። ለምን በክርስቲያን ተመራን ብሎ የሚያለቃቅሱ ሙስሊሞች፣ የሚያለቃቅሱ ጴንጤዎች አሉ። እንደዛማ ቢሆን ልክ እንደ ኬንያዎች ባሪያ እየተሸጥክ አውሮፓና አሜሪካ አሁን ለአያቶቻቸው ባርነት የሚያለቃቅሱ ጥቁሮችን እየሰማችሁ ነው አይደል? ይቅርታ ጠይቁ እያሉ የሚጠይቁ አሉ። እኔ እዚህ ሀገር ሰምቻለሁኝ። እኛ ከዛ ድነናል ወገኖች። አንድም የእኛ ዘር ባሪያ ሆኖ የተሸጠ የለም። በሰንሰለት ታስረው ነው እኮ የሚሸጡት። እና አስተውሉ። እንደዚህ አይነት አስተሳሰብ ያላችሁ ወጣቶች ካላችሁ ሀገራችሁን እያጣችሁ ነው የምትመጡት። ተዋሕዶ ኦርቶዶክስ ቤተ ክርስቲያን እንደው በእምነቷ እንኳን ውስጥ ባትኖሩ የሀገር ባለውለታነቷን አትንፈጉ። ሀገራችሁ ናት ያቆየችው፣ ተዋሕዶ ክርስቲያን ነች። ይህንን እነ ፓስተር ቸሬ አልካዱም። ፓስተር ቸሬ አሁን የማከብረው የራሱ የሆነ ሃይማኖት ይዟል። ግን የሀገር ክህደት ውስጥ ሲነታረክና ሲተች አንድም ቀሰም ይቻል አቅም ትህትና ያለው ሰው ነው። ያውም ሲያስተምር እንኳን እኔ የጴንጤ እምነቱ ላይ አልቀበለውም፣ ግን በዓለማዊ የሆኑ ምክሮች አሉት በመሃል። እነዛም በሚናገራቸው ነገሮች ደስ ይለኛል። ለምን ትውልድ ያንጻል። ትውልድ እንትን እያለ ነው፣ እያስተማረ ነው ያለው። እና ለማንኛውም ስላዳመጣችሁ አመሰግናለሁ። ይሄ ግለሰብ አደገኛ ነው። በጥንቃቄ መመልከት ያሻል ወገኖች። ይሄ መንግስት ምናምን የምትሏቸው ፎርጌት፣ ግን በስነ ልቡና ሌሎች ወጣቶችን እንዳያበላሽ ወጣቶችን ምከሯቸው። ልጆቻችሁን ምከሩ ወገኖች፣ ልጆቻችሁን ምከሩ። ከእንደነዚህ አይነት አደገኛ ኮብራ መርዘኞች ተጠንቀቁ በሏቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ነች ኢትዮጵያን እንደ ሀገር ያቆየችው። ጠላት ሲመጣ ሂድ ዝመት፣ መሪ ሲያጠፋ ተው። እንደው በአንድ የመጨረሻ ምሳሌ ልንገራችሁ። መሪ ሲያጠፋ በሚለው በ1953 የመፈንቅለ መንግስት ሙከራ ሲካሄድ እንግዲህ ከተማርኩት ታሪክ ነው ብነግራችሁ። እኔ በዛ ሰዓት አልነበርኩም። አፄ ኃይለሥላሴ ያው ብራዚል ጉብኝት ላይ ነበሩ። መፈንቅለ መንግስት ሙከራው ሲካሄድ አቡነ ባስልዮስ የመጀመሪያ የኢትዮጵያ ፓትርያርክ ነበሩና በሬዲዮ አናውንስ አድርጉ፣ ገዘቱ። በቃ ጦርነቱን አቁሙ፣ ሰላም ይሁን። ፓትርያርክ ከገዘተ ምንም ነገር የለም። ከዛ አፄ ኃይለሥላሴ እንደመጡ መግደል፣ ማሰር፣ መስቀል ጀመሩ። ምንድን ነው ያደረጉት ፓትርያርኩ?
ዘውዳቸውን አስቀምጠው ደብረ ሊባኖስ ገዳም ገቡ። ከአሁን በኋላ እንደዚህ በቀጠል አልፈልግም ብለው እኔ ገዝቼ ያስቆምኩትን ወደ ንስሐ ሊገቡ የመጡትን መፈንቅለ መንግስት ሙከራ አድራጊዎችን እርሶ እንደሚያደርጉ ከሆነ ሲል አፄ ኃይለ ሥላሴ ደረገጡ። ለምን? ክርስቲያኑ ክፍል እንደሚዞርባቸው አወቁ። ፓትርያርኩ ካዘዙ አፄ ኃይለ ሥላሴ ወደ አለቃቸው እሳቸው ወርዱና ያው ግድ ንጉሥ መኖሩ አይቀርም ወይ አልጋ ወራሽ ይሾማሉ ወይ የሆነ ነገር ይደረግ ነበር። ከዛ እሳቸው ምንድን ያደረጉት? ለየአድባራቱ ሲኒየር ካህናቱን ጠርተው ንስሐ ገባለሁ እባካቸው አማልዱኝ አሉ። ከዛ በኋላ አቡነ ባስልዮስ ወደ መንበራቸው ተመለሱ። ይህ ማለት ከፓትርያርኩ በታች ናቸው አፄ ኃይለ ሥላሴ። ቤተ ክርስቲያኗ ነች ሀገር ስትመራ የነበረችው። በዚህ ምክንያት እስላሞቹ ይናደዳሉ። እኔ እሱ ነገር ነው የሚገርመኝ። መናደድ አያስፈልግም። እስልምና የገባው ኢትዮጵያ ውስጥ በኋላ ነው የመጣውም ኢትዮጵያ በመኖሯ ነው። እንግዲህ ቅድም አብራርቼዋለሁ። ከዚህ በላይ መናገር አልፈልግም። ኢትዮጵያ አሁን ባለው ዘመን ግን ምንድን ነው መሆን ያለበት? ቤተ ክርስቲያኗ መነካት የለበትም። ባለውለታ ነች። ከሃይማኖት ነፃ የሆነ መንግስት ያስፈልጋል። ይሄ ስላችሁ ማንኛውም የመንግስት መሪ የራሱ የሆነ ሃይማኖት ሊኖረው ይገባል። ግን በአክራሪነት አንዱ አንዱን ለማጥቃት የሚነሳ ከሆነ ኢትዮጵያ ሃይማኖት የግል ሀገር የጋራ መሆኗ ቀርቶ የቴሮሪስቶች መናኸሪያ መሆኗ ነው ማለት ነው። እየሆነችም ነው። ስልጣን ላይ ያሉት አሁን የእስልምና አክራሪዎች ናቸው። እነ አብይ አህመድ፣ እነ ራድዋን ሁሴን፣ አንዳንድ ደግሞ አሁን እነዚህ ኦልድ ሆነው ጡረታ ወጥተው የተቀመጡ አሉ። ሌሎች ግን ደሞዛቸው በደንብ ነው የሚከፈላቸው። ባለፈው ባሌ የሶፍ ዑመር ዋሻ ውስጥ የተሰባሰቡትን ማለት ነው። ስላዳመጣችሁ አመሰግናለሁ ወገኖቼ። ማሳሰቢያውን ትቀበላላችሁ ብዬ እገምታለሁ። እግዚአብሔር ይስጥልኝ።